ለማመን የሚከብድ መረጃ አሜሪካ በመቶ ዓመታት ውስጥ ያልተጠቀመችውን ሲሚንቶ ቻይና በ2 ዓመት ብቻ ተጠቅማለች። አስቡት መሰረተ ልማቱን፣ ህንጻዎቹን፣ መንገዶቹን ልክ አዲስ ዓለም እየገነቡ ይመስላል። ይህ የሆነ አሜሪካ ከ90ዎቹ ጀምሮ ጉድጓዶቿን ስታስተካክል ቀዳዳ ስትደፍን ቆይታለች። እያወራን ያለነው ስለ ቢሊዮን ቶኖች ሲሚንቶ አጠቃቀም ነው። ይህ አሉባልታ ሳይሆን ዩኤስ ጂኦሎጂካል ሰርቬይ ያወጣው መረጃ ነው። ታዲያ መረጃው እንደሚናገረው ቻይና በ2020 እና በ2021 ብቻ 4.9 ቢሊዮን ቶን ሲሚንቶ አምርታ ተጠቅማለች። ይህም አሜሪካ ኛው ክፍለ ዘመን ካመረተችው የበለጠ ሲሆን ከ1900 እስከ 1999 4.2 ቢሊዮን ቶን ሲሚንቶ ብቻ ተጠቅማለች። ታዲያ ይህ ከኛ ህይወት ጋር ምን ያገናኘዋል ካላችሁኝ የቻይና በዚህን ያክል ሲሚንቶ አምርቶ መጠቀም የሚያሳየው ትላልቅ መሰረተ ልማቶችና የከተማ ፕሮጀክቶችን በሚያስደንቅ ፍጥነት እየገነባች መሆኑን ነው። ለነገ የሚባል ስራ ሳያስቀምጡ መንገዶችን፣ ድልድዮችንና ህንጻዎችን እየገነቡ ይገኛሉ። በዚህ ያክል ፍጥነትና ብዛት ሲሚንቶ ማምረት ራሱን የቻለ ትልቅ ጉዳትም አለው። ከእያንዳንዱ ስራዎች ለዓለም ሙቀት መጨመርና የካርቦን ዳይኦክሳይድ ልቀት ላይ ይሄ ነው የማይባል ተጽዕኖ አለው። በመጨረሻም በእናንተ አስተያየት ቻይና እያደረገች ያለችው ጥሩ ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።